ግልጽ መሆን አለበት። በጣም ተለውጠናል፣ እጅግ በጣም ተለውጠናል። ሀገራዊ ለውጡ አሁን ያለበት ደረጃ በጣም ጥሩ ነው ማለት ይቻላል ሲገመገም። አሁን ከነበረው ሞትና ቁስል በፖሊስ የደረሰው ጉዳት እጅግ በጣም ትንሽ ነው። ለረጅም ጊዜ ተንጠልጥለው የነበሩ በክልል ውስጥ ፕሮጀክቶች አሉ። የውሃ፣ የመንገድ፣ በርካታ ነገሮች፣ የትምህርት ቤት፣ የሆስፒታል፣ ብዙ ነገሮች ካለውጡ ወዲህ አልቀው ተመርቋል። በዚህ ደረጃ የሚዲያ ነጻነት ተረጋግጦ ህብረተሰቡ ከሀሳብ ገበያው የፈለገውን መግዛት እንዲችል ያልፈለገውን እንዲተው በነጻነት አስተሳሰቦች እንዲቀርቡ የሚዲያ ምህዳሩም ነጻ ሆኗል ማለት ነው። አገራዊ ለውጡ ዲሞክራሲን ከማምጣት ከማስፈን አንፃር በርካታ ርቀቶችን ተጉዟል ማለት ነው። መደመር ሲባል ምንድነው? መደመር ሲባል የምንለው ለምንድን ነው? በኢትዮጵያ ውስጥ የተለያዩ ማንነቶች አሉ፣ የተለያዩም ፍላጎቶች አሉ። እነዚህን የተለያዩ ፍላጎቶች ካላስታረቅን እንደ ሀገር መቀጠል አንችልም ነው።